ሃይማኖተ አበው ምዕራፍ 3 ተራ ቁጥር 1 የድኅነታችንና የሰላማችን መገኛ የሆነው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወታችን እንደሆነ እናምናለን። ለሕጉ ተገዥ የሆኑትንና ወዳጆቹን ከመከራ የሚሰውር በመከራ የወደቁትንም ሁሉ የሚረዳ ዓለም ሳይፈጠር የነበረ የእግዚአብሔር አብ ልጅ ቀዳማዊ ቃል እንደሆነ እናምናለን። ቅዱሳን አባቶቻችን ከመጽሐፍ ቅዱስ ያቀረቡት ማስረጃ መዝሙር 84 በቅንፍ 85 ቁጥር 1 ጀምሮ እንዲህ ይላል። አቤቱ አንተ ለምድርህ ሞገስን አደረግህ፣ የያዕቆብንም ምርኮ መለስክለት። የሕዝብህንም ኃጢአት ሁሉ ሰረስክ አስቀረህ። የወገኖችህንም ሁሉ አበሳቸውንም ሁሉ እንዲሁ ሸፈንክላቸው። አጠፋህላቸው፣ ይቅር አልካቸው። መዓትህንም ሁሉ አስወገድክ፣ ከቁጣህም ከመቅሰፍትህም ተመለስክ። የመድኃኒታችን አምላክ ሆይ ከክፉ ነገር መልሰን፣ ቁጣህንም ከእኛ አርቅልን መልስልን። በውኑ አንተ ለዘላለም ትቆጣለህን? ቁጣህንስ ለልጅ ልጅ ታቆያለህን? ወይንስ ታስረዝማለህን? አቤቱ አንተ ከቁጣ ተመለስ ታዲነን ዘንድ፣ ሕዝብህም አዳኝነትህን አይተው በአንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን። አቤቱ መድኃኒታችን ሆይ መድኃኒትህንም ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላምን ለሕዝብህና ለቅዱሳኖች ሁሉ፣ ልባቸውንም ወደ አንተ ለሚመልሱ ሁሉ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ለወገኖቹ ቅርብ ነው። እግዚአብሔርም በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ ለሚወዱኝ ቅርብ ነኝ፣ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁኝም እንዳለ፣ እዚህም መዝሙር 84 በቅንፍ 85 ቁጥር 9 ላይ ማዳኑ ለሚፈልጉት ቅርብ ነው አለ። ምሕረትና እውነት ተገናኙ፣ ጽድቅና ሰላምም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔርም በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 37 ጀምሮም እንዲህ ይላል። የሆነውን ነገር እናንተ ታውቃላችሁ ይላል። ይህም ጌታችን አምላካችንን ኢየሱስ ክርስቶስን የሰቀሉትን ሰዎች ነው። በጌታችን በኢየሱስ ክርስቶስ ላይ ያደረጋችሁትን ታውቃላችሁ አለ። ቁጥር 38 ላይ ያለው ኃይለ ቃልም እንዲህ ይላል መልሶ፣ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም ሥራን እየሠራ መልካምን እያደረገ ለዲያብሎስም ይገዙ የነበሩትን በዲያብሎስም ቁራኝነት ተይዘው የነበሩትንም ሁሉ እየፈወሰ በኢየሩሳሌም አውራጃ ተመላለሰ። እግዚአብሔር ከእርሱ ጋር ነበረና። እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ለእርሱ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን እርሱን በሦስተኛው ቀን ከሙታን አስነሳው፣ ይገለጥም ዘንድ መገለጥን ሰጠው። ይሄውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆን ለእኛ ነው እንጂ። ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነንና፣ ለሕዝብም እንድንሰብክና
በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ለእርሱ ይመሰክሩለታል አለ። ተራ ቁጥር 2 በበጎ ሥራ በሃይማኖትና በምግባር ጸንተው ለሚያገለግሉት ዋጋ የሚሰጥ እውነትን ጽድቅን የሚያስተምር መምህር ከጠላታችን ከዲያብሎስ ጋር የሚከራከርልን እርሱ ቀዳማዊ ቃል ኢየሱስ ክርስቶስ ነው። እርሱ አምባችን መጠጊያችን ነው። በረድኤት የሚቀበለን ጠባቂያችንም ነው። በሃይማኖትም የሚያጸናን እርሱ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 19 እስከ 23 ድረስ እንዲህ ይላል። በአሕዛብ ሹማምንት መካከል አሳልፈው ሲሰጧችሁ ያን ጊዜ የምትናገሩት በዚያች ሰዓት ይሰጣችኋልና ምን እንናገራለን ብላችሁ እንዳታስቡ፣ እንዳትጨነቁ። በዚያን ጊዜ በእናንተ አድሮ የሚናገረው የሰማዩ የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁምና። እንግዲህ ወንድም ወንድሙን አባትም ልጁን ለሞት አሳልፎ የሚሰጥበት ጊዜ አለ። ልጆችም በወላጆቻቸው ላይ ይነሱባቸዋል፣ ይገሏቸውማል። በሁሉም ደግሞ እናንተ ስለ ስሜ የተጠላችሁ ትሆናላችሁ። ግን እስከ መጨረሻ የሚጸና እርሱ ይድናል። የማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይም እንዲህ ይላል። እነሆ አንድ ለምጻም ሰው ወደ እርሱ ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። ጌታችን ኢየሱስ ክርስቶስም እጁን ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ጌታችን ኢየሱስ ክርስቶስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድና ራስህን ለካህን አስመርምር፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ ለእግዚአብሔር አቅርብ አለው ይላል። ተራ ቁጥር 3 በር አማጋ ይላል። ይህም ወደ መንግሥተ ሰማያት ለመግባት በራችን፣ መሰማሪያችን፣ የሕይወት መገኛ የሚሆን የሚያድን ምግባችን ነው። ሁሉን የሚፈርድልን መጠጣችንም ነው ይላል። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ 15 ያለው ኃይለ ቃልም እንዲህ ይላል። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን እርሱ የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ያሰማራቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቁታልና ይከተሉታል። ከሌላው ሰው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህንን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ ለጊዜ አላስተዋሉም ነበር ይላል። እነዚህም በጎቹ ምእመናን በክርስቶስ ያመኑ ክርስቲያኖች ናቸው። እረኛቸውም ክርስቶስ ነው። እነሱም የክርስቶስ መንጋዎች ናቸውና የክርስቶስን ድምፁን ያውቁታል። ክርስቶስም የእሱን በጎች ያውቃቸዋል፣ በየስማቸው ይጠራቸዋል። አስካለ ማርያም፣ ጸጌ ማርያም፣ ወለተ ሥላሴ፣ አመተ ሥላሴ እያለ ጌታችን ኢየሱስ ክርስቶስም ደግሞ እንዲህ አላቸው። እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት ብዙ የመጡ ሁሉ ሌቦችና ወንበዴዎች ነበሩ፣ ዳሩ ግን በጎቹ አልሰሟቸውም።
በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም። መሰማሪያም እኔ ነኝ፣ መሰማሪያም ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላቸው እንዲበዛላቸውም መጣሁላቸው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። እረኛ ያልሆነ ግን በጎቹ የእርሱ ያልሆኑ፣ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። በጎቹንም ተኩላ ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻል አለ። መልካም እረኛ እኔ ነኝ። እኔ አብም እንደሚያውቀኝ እኔን አብም እንደሚያውቀኝ እኔም ደግሞ አብን እንደማውቀው እንዲሁ የራሴን በጎች አውቃቸዋለሁ አለ። የእኔ የሆኑትም ያውቁኛል፣ እኔም ለእነሱ ነፍሴን ስለ በጎች አሳልፌ ለሞት እሰጣለሁኝ አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይም እንዲህ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ እንዲህ አላቸው፣ እውነት እውነት እላችኋለሁ የወልደ እጓለ እመሕያው የኢየሱስ ክርስቶስን ሥጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ። ሥጋዬን የሚበላ ደሜንም የሚጠጣ እርሱ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም ደግሞ በእርሱ እኖርለታለሁ። ሕያው አብ እኔን እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ እኔን ሥጋዬን የሚበላ ደሜንም የሚጠጣ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደው እንጀራ ይሄ ነው። አባቶቻችሁ መና በልተው ነበር፣ በልተው እንደሞቱት ያለ አይደለም። ይህንን እንጀራ የማይበላ ለዘላለም ይህንን እንጀራ የሚበላ ለዘላለም ይኖራል እንጂ አይሞትም አላቸው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 31 ያለውም ኃይለ ቃል እንዲህ ይላል። ጌታችን ኢየሱስ ክርስቶስ አልፎ ለሞት በተሰጠበት በዚያች ሌሊት እንጀራውን አንስቶ አመስግኖ ቆርሶ እንኩ ብሉ፣ ይህ ስለ እናንተ ነገ የሚፈተተው ሥጋዬ ነው አለ። ይህንን ለመታሰቢያ አድርጉት አለ። እንደዚሁም ደግሞ ከእራት በኋላ ጽዋውን አንስቶ ይህ ጽዋ ነገ ስለ እናንተ የሚፈሰው ደሜ አዲስ ኪዳን ነው አለ። ይህንን እግዚአብሔር አስቀድሞ በትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ላይ በኋላ ዘመን ከያዕቆብ ልጆች ጋር አዲስ ቃል ኪዳን አደርጋለሁ ያለው ይህንን ነበረ። ይህንንም ጌታችን ኢየሱስ ክርስቶስ ነገ ስለ እናንተ የሚፈሰው ደሜ ይህ አዲስ ቃል ኪዳን ነው አለ። በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ ለፍርድ እስከሚመጣበት ድረስ ሞቱን ትናገራላችሁ አለ። ስለዚህ ይህንን ሥጋ ሳይገባው የበላ ይህንንም ጽዋ ሳይገባው የጠጣ የጌታ ሥጋና ደም ዕዳ በደል ይሆንበታል አለ። የሰው ልጅ ግን መጀመሪያ ራሱን ይፈትን፣ ራሱን ይመርምር፣ ራሱን ከኃጢአት ያንጻ። ከዚያም በኋላ ከዚህ ቅዱስ ሥጋና ከዚህ ክቡር ደም ይጠጣ አለ። ሳይገባው የሚበላና የሚጠጣ ግን የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ፍርድም ይጠጣልና፣ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ አለ። ብዙዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን